ሰላም ቤተሰብ እንዴት ናችሁ? ዛሬ በትርፍ ሰዓታችሁ የምትሰሩት የኦንላይን ስራ ነው የማሳያችሁ። ከፕሌይ ስቶር ላይ ፖፖ ላይ በብላችሁ ሰርች ታደርጉና ካወረዳችሁ በኋላ ስነኩት እንደዚህ አማራጭ ይመጣላችኋል ማለት ነው። ከዛ ጎግል ወይም ፌስቡክ ምርጫ ሲሰጣችሁ እናንተ ጎግል እንደዚህ ትመርጡና ይሄን ጽሁፍ ትነካላችሁ ማለት ነው። ከዛም በኋላ እናንተ ኢሜል ሙሉ ነው የሚላችሁ። እኔ አሁን 3 አካውንት ስላለኝ አንዱን እሰጣለሁ። እናንተ አንድ ሊሆን ይችላል የሚኖራችሁ፣ እሱን ስጡት ማለት ነው። ከዛም በኋላ እንደዚህ ብሎ ኔትወርክ እየፈለገ ነው። አሁን እስከሚከፍት ድረስ እንጠብቀዋለን ማለት ነው። አሁን ከፈተልን ማለት ነው። ስለዚህ አሁን እዚህ ጋር እድሜ እየጠየቀን ነው። ለምሳሌ እኔ እምለው 2002 ልበለው ማለት ነው። ከ18 ዓመት በታች ከሆነ አይፈልግም ማለት ነው። በቃ እንደዚህ አደርግና ይሄን ኮንፈርም እለዋለሁኝ። ከዛም በኋላ እዚህ ደግሞ የሀገር ምርጫ ይጠይቀናል። አሁን ለምሳሌ ኢትዮጵያ ከሆነ የምንፈልገው ብዬ ስጽፍ እዚህ ኢትዮጵያ ብሎ መጣልኝ ማለት ነው። ከዛ የሀገራችን ባንዲራው ተስተካከለ ማለት ነው። ከዛም በኋላ የሚጠይቀን ደግሞ ወንድና ሴት ምርጫ ነው ማለት ነው። ሴት ከሆነ የምትፈልጉት ሴት ከሆናችሁ ይሄን ትነካላችሁ፣ ወንድ ከሆናችሁ ደግሞ ይሄን ትነኩታላችሁ ማለት ነው። ስለዚህ አሁን እኔ የምፈልገው ሴት በሚለው ነው። ይሄን ነካው። ምክንያቱም ይሄ ከተሳሳተ ከባድ ነው ማለት ነው። እዛ ጋር ላይ በመስራትም ለማንኛውም ነገር ይከብዳል። ጾታ እንዳይሳሳትበት መጠንቀቅ። ከዛ እዚህ ጋር ደግሞ አይዲ ጠይቃን እዚህ 49820698 ይሄ የኔ አይዲ ነው። አብረን እንሰራለን። ይሄን ሞልታችሁ መምጣት ትችላላችሁ ማለት ነው። ከዛ ሰሚት እንለዋለን ማለት ነው። ሰሚት ምንድነው የጎደለው እዚህ ጋር? እስኪ ቆይ የጎደለው ምንድነው? የጎደለኝ ነገር አለ እያለ ነው። ከዛ እዚህ ጋር ምንድነው እንጨምርበታለን። እንጋ ችግር የለውም። እዚህ ስማችሁን ማስተካከል ትችላላችሁ ማለት ነው። ከዛ እዚህ ጋር ጨመርኩለት ግን እንደዚህ ፎቶ ተነስታችሁ ሰጥታችሁት አስተካክላችሁ እንትን ማለት ትችላላችሁ ማለት ነው። ችግር የለም። ኦኬ አልኩት። አሁን ይሄን ሰጣሁት። እናንተ የራሳችሁን ፎቶ ሰጣችሁ መግባት ትችላላችሁ። ያው እኔ ስላልፈለኩት ነው። አሁን ከታ ሰሚት እለዋለሁ ማለት ነው። አሁን ይሄ ከፈተልኝ ማለት ነው። ከፈተልኝ። ከዛ አይው እንደዚህ ይከፍትልኛል። ይሄ ላይቭ ላይ ያሉ ሰዎችን ያመጣል። ይሄ ደግሞ ፓርቲ ላይ ያሉ አሁን ወንበር ላይ ያሉ ፓርቲ ላይ ያሉ ሰዎችን ያመጣል ማለት ነው። እዚህ ጋር ደግሞ ይሄ ቀጥታ መጨረሻ ላይ ያለችው እቺ ወደ ፕሮፋይላችን ይወስደናል ማለት ነው። እናንተ የራሳችሁን ፎቶ ሰጥታችሁ ስገቡ እዚህ ጋር መጥታችሁ ደግሞ ፎቶ መቀየር ትችላላችሁ ማለት ነው። እዚህ ጋር ገብታችሁ ይሄን እንደዚህ ታደርጉና ይችን እስክሪብቶ ምልክቷን ትነኳትና እዚህ ገብታችሁ ከዛ እንደዚህ ወደ ጋላሪ ገብታችሁ እንደዚህ መቀየር ትችላላችሁ ማለት ነው። እኔ ያው ሳላልፈለኩት አሁን መቀየሩን ይቀመጥና ከዛ አሳያችኋለሁ። ከዛም በኋላ እንደዚህ ታደርጉና ካወረዳችሁ በኋላ እንዴት ነው ማይ ኤጀንሲ የሚል አሁን ይሄ አለ። እንደዚህ ወደ ታች ስትወርዱ ማይ ኤጀንሲ የሚል አለ። ይሄ ማይ ኤጀንሲ የሚለውን ትነካላችሁ ማለት ነው። ማይ ኤጀንሲ የሚለውን ስትነኩ አይዲ ፕሊስ ኢንተር አይዲ የሚለው ይመጣላችኋል። 49820698 ብላችሁ ሞልታችሁ ትመጡና ፕሊስ ኢንተር አይዲ ብሎ የሚመጣውን ይሄን እንደዚህ አድርጋችሁ ትነኩታላችሁ ማለት ነው። በቃ አሁን ኮንግራቹሌሽን ይላችኋል። ከዚህ አንድ ጊዜ ምንም መነካካት አያስፈልግም። ድጋሚ ከዚህ ትወጡና ከዛ እንደዚህ ታደርጉና አውቶ ዝም ትላለች። እቺ ከየው ፕሊስ ኢንተር አይዲ ከምትለው በታች አውቶ ዝም ትል
ይችን ትነኳታላችሁ ማለት ነው። ከዛም በኋላ አውቶዚም የሚለውን ከነካችኋት በኋላ ይሄን ትሰጡና እዚህ አሻራ ስጡ ይላችኋል። እናንተ አሻራ ትሰጣላችሁ። እኔ ግን በሌላ አካውንት እየተጠቀምኩ ስለሆነ ሌላ ከፍቼ እያሳየኋችሁ ስለሆነ አይቀበለኝም። ይሄን እንደዚህ አድርጋችሁ ትነኩና አሻራ ትሰጡታላችሁ ማለት ነው። ግን አሁን እኔ ስለማይቀበለኝ አልፈልገውም ማለት ነው። እንደዚህ አድርጌ እመለሳለሁ። ከዛም በኋላ እኔን ፎሎ እንዴት ታገኙኛላችሁ? እዚህ ይመጣላችኋል ማለት ነው። አሁን እመቤት ይርጋ የሚለው አይዲ እዚህ ሜሴጅ ላይ እዚች ላይ ስትገቡ እዚህ ሜሴጁን ስነኩት እመቤት ይርጋ የሚለውን ይሄን አይዲ እንደዚህ አድርጋችሁ ትነኩታላችሁ ማለት ነው። ወይም ደግሞ ይሄን ቁጥር እንዴት ነው የት አምጥታችሁ እዚች ታመጣትና እዚህ ጋር አድርጋችሁ ይቅርታ 4982069098 ብላችሁ እቺን የሰርች በተናን ስንነኳት ይኸው አሁን እኔ ላይቭ ላይ ሰላለው ላይቭ ላይ ያመጣኛል ማለት ነው። ላይቭ ላይ እቺን ክፍት ስታደርጓት ይኸው ላይቭ ላይ ይወስዳችኋል ማለት ነው። እንደዚህ አሁን እኔ ላይቭ ላይ ያለውን ያመጣላችኋል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ቀጥታ መጥታችሁ ደግሞ ላይቫችሁንም እንድትሰሩ ከዛ እንዴት ነው ማድረግ ያለባችሁ? እዚህ ላይ ትገባላችሁ። ከዛ ይቺን ላይ በምትለው ምልክት ይቺን ትነኳትና አሻራ ከሰጣችሁ በኋላ ነው ለሴቶች። ለወንዶች ግን ሌቭል 5 እስከመገቡ ስለማያስገባ እኔ ጋር መጥታችሁ ትምህርት መጀመሪያ ትወስዳላችሁ። ከዛ ይቺን ትነኳትና አሻራ ሳለሰጣችሁ ፎቶ አስገቡ ነው የሚላችሁ። እናንተ እኔ አሻራ ስላልሰጠሁ ነው። ፎቶ ታስገቡና ከዛ ጎላይ በሚለውን ነክታችሁ ጎላይ በሚል ሳትነኩ በፊት ቻቲንግ የምትለዋን ጽሁፍ ለፊት ጽሁፎች ይመጣሉ። ነክታችሁ ትገባላችሁ ማለት ነው። እዛ ይሄን ይመስላል ማለት ነው። አሁን